No. እሺ እኔ የምለውን ቃል በቃል ትደግማላችሁ። እኛ የዛሬ ተማሪዎች ሰጣይ አባሎች የአማራ ሕዝብ የሰጠንን አደራ ቃል እንገባለን። እኛ ሰልጣኞች ማንኛውንም ግዳጅ ለመወጣት ቃል እንገባለን። ድርጅቱ የሚሰጠንን ማንኛውንም ንብረት ለመጠበቅ ቃል እንገባለን። አለቆቻችን የሚሰጡንን ማንኛውንም ትዕዛዝ ለመቀበል ቃል እንገባለን። አመሰግናለሁ። ርም ብዬ ነግሬ አልቆርጡን በለው እነኛው መጡ ወሎይ ናቸው፣ እነኛው መጡ ሸዋይ ናቸው፣ እነኛው መጡ ጎንደሮይ ናቸው፣ እነኛው መጡ ጎጃሞይ ናቸው። ከጉልበት በታይ አጫጭር ናቸው፣ ለሹልክ ልክ እንዲመቻቸው። ህርያው ገና ስዋጋ ውሎ ሲዋጋ መሸ፣ የተዋጋበት ተራራው ሸሸ። ሲዋጋ ውሎ ሲዋጋ አደረ፣ የተዋጋበት ተራራው ዞረ። አይመርጡ ገና ተወለዱ አይቀር ወንድ ወንዱን እንጂ ስጥ ማራኪ ከኮማንዶ እንጂ አይዞሽ እናቴ እህቴን ኩሪ አለልሽ ፋኖ አንቺ አስከባሪ። አይመርጡ ገና ከፋው መሰለኝ ጮጮውን ዞረው ቀነው መሰለኝ አነጋገረው። ድንጋይ መሩ አይበሳውም የአብይን ሰረፍ አናለተውም መርሳተ ይሽራል ሰው እንዲያ በመፋጫ በጥርስ ይሞጣል ሰው በለው ነረ በለው ነረ በለው ነረ ጎረው ነረ ጎረው ነረ ጎረው እነማን ናቸው? እሳት ይፈልጋል የአማራው ትውልድ የወለድና አልመጣም ሲሉ ከጭቀገና ዝናብ ያዘለ መስሎ ደመና ቅርብ አየር በሰማይ ሲመደለቅ ዳቦ በምድር ሲደገደግ ሳንጃ ለሳንጃ ሲሞሻለቅ በፈሪው በደም ሲጨማለቅ ምንድን ሆነ አይተመለከትም
የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ ዋና ሰብሳቢ አርበኛ ደሳለኝ ሲያሽው ሸዋ የአፋብን ሸዋ ጠቅላይ ግዛት ዕዝ የዕዝ ከፍተኛ አመራሮች የአሳምነው ዕዝ ከፍተኛ የጦር አመራሮች የተከበሩ የሳሲት ክላስተር አመራሮች እና የፈላ ቀበሌ የቀበሌ አመራሮች እና የቀበሌ ነዋሪዎች፣ የተከበራችሁ የሳህለ ስላሴ ክፍለ ጦር ተጋባዥ እንግዶች፣ የተከበራችሁ የሚኒልክ ዕዝ የንጉስ ሚካኤል አሊ ጦር የዋሲን ክፍለ ጦር እንግዶቻችን፣ የዚህ ሰራዊት አሰልጣኞች እንዲሁም የዛሬ ተመራቂ ሰራዊቶችና ተጋባዥ እንግዶቻችን፣ ክቡራትና ክቡራን፣ ለዚህ ታላቅና ታሪካዊ የምረቃ በዓል እንኳን አደረሳችሁ፣ እንኳን አደረሰን። እናንተ የሀገር ባላደራና የወገን አለኝታ ናቸው። በመጀመሪያ ዛሬ በዚህ በጀግኖች ማህደር በቆራጦች መድረክ ላይ ተገኝቼ ለአማራ ሕዝብና ለወገን እና ህልውናና ጋሻ መከታ ለመሆን ቆርጣችሁ የተነሳችሁ ታላላቅ ጀግኖች ለመመረቅ በመብቃታችሁ የተሰማኝን ጥልቅ ኩራትና ክብር እገልጻለሁ። ለዚህ ታላቅ ሕዝብ ነፃነት፣ ክብር እና ደህንነት ስትሉ ሁሉንም ነገር ትታችሁ መከራና ፈተናን ወደ ኋላ ሳትሉ ይህንን ከባድና ታሪካዊ ወታደራዊ ስልጠና በስኬት ላጠናቀቃችሁ ተመራቂዎች በሙሉ እንኳን ደስ አላችሁ። ይህ ዛሬ ያጠናቀቃችሁ ስልጠና ተራ ወታደራዊ ጥበብ ብቻ አይደለም። ይህ ስልጠና የጽናት፣ የእውቀት፣ የዲሲፕሊንና የህዝባዊ ወገንተኝነት መገለጫ ነው። በባዶች ተነስተው የአማራን ህዝብ ሉዓላዊነትና መብት ያስከበሩበት ማስከበር እንደሚቻል የታየበት ማረጋገጫ ነው። እናንተ የአባቶቻችሁን የጀግንነት ታሪክ በተግባር ለመድገም ለዓመታት የዘለቀውን የህዝባችንን የመኖርና የመከበር ጥያቄ በትከሻችሁ ለመሸከም ዝግጁ መሆናችሁን ያሳያችሁበት የታሪክ ምዕራፍ ነው። ፈተናው ከባድ ነው። መንገዱ እልህ አስጨራሽ እንደነበር እናውቃለን። ሆኖም ግን በውስጣችሁ ያለውን የወገን ፍቅር፣ የነጻነት ጥማት ሁሉንም ተጋፍጣችሁ እንድትሻገሩ አድርጓችኋል። ጀግኖች ተመራቂዎች፣ ዛሬ ከዚህ የምረቃ መድረክ በኋላ ወደ ተግባር ስትሰማሩ በትከሻችሁ ላይ ያረፈው አደራ ቀላል እንዳልሆነ ታውቃላችሁ። ፋኖ የህዝብ ልጅ ነው፣ የህዝብ አለኝታ ነው። ህዝባችን በእናንተ ላይ ያለው እምነት እጅግ ከፍተኛ ነው። እናንተ የወገን እንባ አባሾች ናችሁ፣ የደካሞች መጠጊያ ናችሁ። የፍትህና የእውነት ዘብ መሆናችሁን በተግባር ማሳየት ይጠበቅባችኋል። የታጠቃችሁት መሳሪያ ዋጋ የሚኖረው መሳሪያውን የጨበጠው እጅ በዲሲፕሊን በታማኝነትና በከፍተኛ ስነ ምግባር ሲመራ ብቻ ነው። ህዝባዊ ፍቅርና ወታደራዊ ስነ ምግባር ዋነኛ መመሪያችሁ ሊሆን ይገባል። ጥንካሬያችን ያለው በአንድነታችን ላይ ነው። የወገንን ህልውና ለማረጋገጥ የሚደረገው ጉዞ የሚሳካው እጅ ለእጅ ተያይዘን የዓላማ አንድነታችንን አጽንተን ስንጓዝ ብቻ ነው። ይህን ስልጠና በስኬት እንዲጠናቀቅ ሌትና ቀን ለደከማችሁ አሰልጣኞች፣ የወታደራዊ ሳይንስ መምህራን፣ የክላስተርና የቀበሌ አመራሮች እንዲሁም
ሌሎች በዚህ ስልጠና ላይ ተሳትፎ ያደረጋችሁ አካላቶች በሙሉ ያሳያችሁት ትጋትና ያበረከታችሁት ታላቅ አስተዋጽኦ የላቀ ምስጋናችን እናቀርባለን። እንዲሁም ልጆቻችሁን መርቃችሁ ለሀገር አደራ የሰጣችሁ ወላጆች የጀግናውን ሰራዊት ወይም ደግሞ የጀግና ሰራዊታችን ደጋፊ የሆናችሁ ማህበረሰባችንን በሙሉ ስንቅ በማዘጋጀት በሀሳብ በቁሳቁስ ድጋፍ ላደረገ የዛሬን ቀን ልዩ የሚያደርገው ምክንያቶች መካከል አንዱ ከዚህ በፊት የስልጠና መምሪያ ኃላፊ አርበኛ 50 አለቃ ታደሰና አሰልጣኞች በዚች ቀጣና ላይ እጄን ለጠላት አልሰጥም በማለት ፊት ለፊት በመጋጠም መስዋዕትነትን በመቀበል የተሰዉትን ዓላማ እንደምናስቀጥል በተግባር ያሳየንበት ፕሮግራም በመሆኑ ልዩ ያደርገዋል። ሁለተኛው በገደል አፋፍ ላይ ያለው ስርዓት እኔ ከሞት ሰርዶ አይብቀል እንዳለች አህያ ሁሉ ካህናት፣ አባቶች፣ ገዳማትና ቤተክርስቲያንን በማቃጠል የሃይማኖት ጦርነት ለማስነሳትና የህልውና ትግላችን ለማደናቀፍ አገር የማፍረስ ሴራውን የሰበርንበት መሆኑን የሚያሳይ በዛሬው ዕለት ከፍተኛ ቁጥር ያለው የእስልምና ሃይማኖት ተከታዮች የስርዓቱን አስከፊነት በመረዳት ፋኖነት የእውነት መንገድና ብቸኛ መዳኛ መሆኑን በተግባር ማሳየታቸው ልዩ ያደርገዋል። ይህ ታላቅ ኩነት በፈተና ውስጥ ያለፈ ጽናትን በችግር ውስጥ የበቀለ አንድነትንና የሀገር ፍቅርን የሚያስከብር ነው። ዛሬ እዚህ የቆምነው እዚሁ በተመቻቸ ሁኔታ ውስጥ አልፈን አይደለም። ይህ ሰልጣኝና አሰልጣኝ ክፍል ጠላት በከበበው ረሃብና ችግር በፈተነው እንዲሁም በየቀኑ ውድ ጀግኖቻችን መስዋዕት እያደረግን ባለፍንበት እሳት ውስጥ የመጣ ወርቅ ነው። እያንዳንዱ የረገጣችሁት እርምጃ የጓደኞቻችሁን ደም፣ እያንዳንዱ ያፈሰሳችሁት ላብ ደግሞ የሕዝባችን እንባ ይወክላል። አውራጃዊነትን ማሸነፍ ትልቁ ድል ነው። ከጦርነት ድል በላይ ትልቁ ድላችን አውራጃዊነትና ጠባብነትን ጥላችሁ ወደ አንድ ታላቅ ማዕቀፍ መምጣታችሁ ነው። ልዩነትን ወደ ውበት፣ ብክነትን ወደ ጥንካሬ፣ ጎጥን ወደ ሀገር ቀይራችኋል። ጀግንነት ጠላትን መጣል ብቻ አይደለም፣ ራስን ከጠባብነት መንፈስ ነፃ አውጥቶ በአንድ የጋራ ዓላማ መቆምም ጭምር ነው። የአሰልጣኞችና አሰልጣኞች ጥምረት በችግር ውስጥ ሆናችሁ እውቀታችሁንና ወናችሁን አጋርታችኋል። ሰልጣኞች ደግሞ በመከራ ውስጥ ሆናችሁ ለጥሪው ምላሽ ሰጥታችኋል። ይህ ውህደት የአንድነታችን መሰረት ነው። ዛሬ የምትመረቁት የጦር መሳሪያ ስለታጠቃችሁ ብቻ አይደለም፣ በውስጣችሁ የማይበገር መንፈስና አማራነት፣ ኢትዮጵያዊነት ስለተገነባ ጭምር ነው። ለወደፊት የሚተላለፍ አደራ፣ ከዚህ አደባባይ ስትወጡ የምትሸከሙት አደራ ከባድ ነው። የወጣንለትን ዓላማ መጠበቅ፣ የተከፈለውን መስዋዕትነት እንዳይባክን ማድረግ ይጠበቃል። የተጀመረውን አብሮነት ማስቀጠል፣ በአንድነት በአማራዊነት እየታጸንቶ መቆምን በተግባር ማረጋገጥ ይጠበቃል። ሕዝብን ከጥቃት መከላከልና የሕዝብን ሰላምና ደህንነት ከማንኛውም በላይ ጥቃት መጠበቅ ይጠበቃል። እናንተ የጥቁር አንበሳ ልጆች የፈተና ቀን ደራሾች ናችሁ። ዛሬ ምርቃታችሁ ብቻ ሳይሆን የአዲሱ ምዕራፍ ጅማሬ ነው። ጠላት ይፈርሳል፣ ችግር ያልፋል፣ አገር ግን በእናንተ ትከሻ ጸንታ ትቆማለች። ድላችን ቅርብ ነው። ክብር በየጊዜው ለወደቁ ጀግኖቻችን፣ ድል ለነጻ አውጪው ሰራዊታችን፣ ድል ለአማራ ሕዝብ። እንኳን ደስ አላችሁ። አመሰግናለሁ።